አሜሪካ እንዴት ተመሠረተች? ዛሬ በዓለማችን ላይ በኢኮኖሚም ሆነ በወታደራዊ ኃይል ቀዳሚ የሆነችው ዩናይትድ ስቴትስ ኦፍ አሜሪካ እንዴት እንደተመሠረተች ያውቃሉ? ከ13 ትናንሽ የብሪታንያ ቅኝ ግዛቶች ተነስታ እንዴትስ የዓለም ልዕለ ኃያል ልትሆን ቻለች? ዛሬ የነጻነትን የጦርነትንና የድልን ጉዞ ወደ ኋላ ሄደን እንቃኛለን። ታሪኩ የሚጀምረው በ17ኛው ክፍለ ዘመን መጀመሪያ ላይ ነው። በ1607 እንግሊዞች የመጀመሪያዋን ቋሚ ሰፈራ ጄምስታውን በሚባለው ስፍራ መሠረቱ። ቀስ በቀስ በአትላንቲክ ውቅያኖስ ዳርቻ 13 ቅኝ ግዛቶች ተፈጠሩ። እነዚህ ሰዎች ወደ አዲሱ ዓለም የመጡት ለተሻለ ሕይወት፣ ለሃይማኖት ነጻነትና ለንግድ ነበር። ነገር ግን ለዘመናት በሰላም የኖሩት የሀገሬው ተወላጆች ኔቲቭ አሜሪካንስ መሬታቸውንና ባህላቸውን ማጣት ጀመሩ። ይህም ለብዙ ግጭቶች መንስኤ ሆነ። በ1760ዎቹ እንግሊዝ ከፈረንሳይ ጋር ባደረገችው ጦርነት ምክንያት ከፍተኛ ዕዳ ውስጥ ወደቀች። ይህን ዕዳ ለመክፈል በቅኝ ግዛቶቹ ላይ አዳዲስ ግብሮችን ጫነች። የስታምፕ ግብር ስቴምፕ አክት እና የሻይ ግብር ቲያ አክት በሕዝቡ ዘንድ ከፍተኛ ቁጣን ቀሰቀሱ። አሜሪካውያኑ አንድ ትልቅ ጥያቄ አነሱ። በእንግሊዝ ፓርላማ ውስጥ ተወካይ በሌለበት እንዴት ግብር እንከፍላለን? ይህ ተቃውሞ በ1773 የቦስተን የሻይ ግብዣ ቦስተን ቲ ፓርቲ በሚባለው ታዋቂ ክስተት ተገለጠ። አሜሪካውያኑ የእንግሊዝን ሻይ ወደ ባህር በመጣል ዓመፃቸውን አሳዩ። በ1775 የመጀመሪያው ጥይት ተተኮሰ። የነጻነት ጦርነት ተጀመረ። በጁላይ 4 1776 ሐምሌ 4 ቶማስ ጄፈርሰን የጻፈው የነጻነት አዋጅ ጸደቀ። ሰው ሁሉ እኩል ሆኖ ተፈጥሯል የሚለው ይህ አዋጅ የአሜሪካ መታወቂያ ሆነ። በጆርጅ ዋሽንግተን መሪነት ያልሰለጠነው የአሜሪካ ገበሬ ጦር በወቅቱ የዓለም ቁንጮ ከነበረው የእንግሊዝ ጦር ጋር ለ8 ዓመታት ተዋጋ። በመጨረሻም በ1783 በፈረንሳይ እርዳታ አሜሪካ ድል አድርጋ ሙሉ ነጻነቷን ተቀዳጀች። ሕገ መንግሥትና የመጀመሪያው ፕሬዝዳንት። ነጻነት ብቻውን በቂ አልነበረም። ሀገሪቱን የሚመራ ጠንካራ ሕግ ያስፈልግ ነበር። በ1787 በፊላዴልፊያ በተደረገ ስብሰባ ዛሬም ድረስ የምንጠቀምበት የአሜሪካ ሕገ መንግሥት ተረቀቀ። በ1789 ጆርጅ ዋሽንግተን የመጀመሪያው የዩናይትድ ስቴትስ ፕሬዝዳንት ሆነው ተመረጡ። አሜሪካ ከባዶ ተነስታ በብዙ መሥዋዕትነት የተገነባች ሀገር ናት። ከነጻነት በኋላም የባርነትንና የእርስ በርስ ጦርነትን ፈተና አልፋ ዛሬ ለደረሰችበት ደረጃ በቅታለች። ስለ አሜሪካ ታሪክ ሌላው የሚገርማችሁ ነገር ምንድነው? ሐሳባችሁን በኮሜንት አጋሩን። ለቀጣይ ቪዲዮ ሰብስክራይብ ማድረጋችሁን እንዳትረሱ።